ወደዚህ ልመጣ ቻለ? እንኳን ወደዚህ እንድትው በሰላም መጣችሁ ማለት ይኸውላችሁ ዓለም ገደብ የሌለውን ህይወት ቀለል አድርጎ ለመኖር ሌት ተቀን ሰዎች ይለፋሉ። በዚህ በእኛ ዓለም ደግሞ ህይወት የበለጠ ቀላልና ምቹ ናት። በዚህ ከተማ ውስጥ ያሻችሁን ገንዘብ ለፈለጋችሁት ሰዎች፣ ቡድን፣ ተቋም ያለ ገደብ የምታዘዋውሩበት ከተማ ነው። ታዲያ በዚህ ብር ያሻንን መግዛትና መሸመት እንችላለን ማለት ነው። የፈለጋችሁትና ያሻችሁን ነገር መገበያየት ትችላላችሁ። ነገር ግን ይህንን ማድረግ የምትችሉት በዚች ከተማ ሳይሆን እዚሁ እኛ ዓለም ውስጥ በሚገኝ ሌላኛው ከተማ ውስጥ ነው። ታዲያ ወደዚህ ከተማ እንዴት ነው የምንሄደው? አንድ እርምጃ ብቻ በቂ ነው። እንዴት? አሁን ደግሞ የት ነው ያለነው? በዚህ ከተማ ውስጥ የማይሸጥ የማይለወጥ ነገር የለም። ካላችሁስ የማይሸጠው ልብስ ብቻ ነው። የፈለግነውን ነገር ሁሉ በዚህ ከተማ ማግኘት እንችላለን ማለት ነው። በሚገባ ያለምንም ጥረት ባላችሁበት ሆናችሁ ጊዜ ቦታ ሳይገድባችሁ የፈለጋችሁትን አይነት የተለያዩ አልባሳቶች በከተማችን ውስጥ ያሉትን የሁሉንም ሱፐር ማርኬቶችና የኤሌክትሮኒክስ ምርቶችን በተጨማሪም ይህን የመሰለ ስንጋ ብትፈልጉ ቅርጫ አድርገን የፈለጋችሁበት ቦታ እናመጣላችኋለን። በዚህ ከተማ ውስጥ አለ እንጂ የለም የሚባል ነገር የለም። ታዲያ ከዚህ ለመውጣት አንድ እርምጃ ወደፊት። ሰላም፣ እንዴት ናችሁ? ሰላም። አሁን ያላችሁበት ከተማ ማይካድስቲ ይባላል። በዚህ ከተማ ህይወት የተፈጥሮ ንግድ ሳከብራ ፍጥነት በላይ የምትጓዝበት የዶሮ ላባን ያህል ቀላል የሆነችበት የቴክኖሎጂ ከተማ። ምን የተለየ ነገር አለ እዚህ ከተማ? በዚህ ከተማ የዳሽን ካርድን ብቻ በመጠቀም ብራችሁን ወደ ዶላር በመቀየር ዓለም አቀፍ ግብይቶችን ለመገበያየት ለምሳሌ ከሼል ከአሊባባ ላይ እንዲሁም ከኔትፍሊክስ ላይ ፊልሞችን ከስፖቲፋይ ላይ ደግሞ ሙዚቃዎችን ከቤታችሁ ሆናችሁ የመዝናኛ ክፍሎችን መፈጸም የምትችሉበት ሙዝ ከመላጥ በላይ ህይወት ቀላል የሆነበት ታላቅ የቴክኖሎጂ ከተማ ነው። ቆይ እንደዚህ ህይወትን ቀላልና ዘመናዊ የሚያደርጉ ከተሞችን የያዘ ዓለም ምን አይነት ዓለም ነው? ይህ ዓለም ሁሉም በአንድ የያዘ የዳሽን ሱፐር አፕ ዓለም ነው። በዳሽን ሱፐር አፕ ዓለም ሁሉም ነገር አንድ እርምጃ ቀዳሚ ነው። አበባ ስጠኝ። ከዚህ የለም። የ50 ብር አበባ ስጠኝ። የለም ይልከዚህ። የ50 ብር አበባ ስጠኝ። የለም የአበባ አበባ አሰማም እንዴ? ምን ይሰራል ከአበባ? አንተ እብድ! ማማ ናፍቃኝ መቃብር ጋር ልሄድ። እንዴት ነሽ እናቴ? እንዴት ነሽ? እባክሽ ይቅርታ አድርጊልኝ። ሁለት ቀን ጸለይሽ። እንዴት ነሽ አደዬ? እንዴት ነሽ አደኮ? ከሄድሽ በኋላ አይዞ የሚለኝን ሰው አጣሁኝ እኮ። አዎ አይዞ መባባል አለብን። አንዳችን ለአንዳችን እናስፈልጋለን። አይዞሽ፣ አይዞን መባባል ያስፈልገናል። አንጨካከን። አንዳችን ለአንዳችን ጥላ ከለላ ነው። ምንም ችግሩ ከባድ ቢሆን እና ልክ እንደዚህ ወንድሜ በእናትህ ልብስ እንዴት እንዳበሰበስከው! እሰይ ማን ራስ የውሃ ጨዋታ ጀምራል። ባንክ ቡኬን አበሰበስከው በእናትህ። የምን ባንክ ነው? የዳሽን ባንክ እኮ ደንበኛ እኮ ነኝ። ለምን? ከዘመኑ ጋር አብሮ የዘመነ ባንክ ነው። ለምሳሌ ዳሽን ባንክ ሱፐር አፕ በውስጡ በርካታ ኑሮን የሚያቀሉ ጉዳዮችን የያዘ ፕላትፎርም ነው። ቨርቹዋል ማስተር ካርድ የሚባለው ስኳል እዛው ስልክ ይለኳል። ዓለም አቀፍ ተቀባይነት ያለው በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀ በእጃችን የምንይዘው ሳይሆን በስልካችን የሚቀመጥ ቨርቹዋል ካርድ። አረ ወንድሜ በእናትህ ና ባንክ ቤት እንሂድ፣ ለኔም አካውንት ክፈትልኝ። አረ በእናትህ ወንድሜ መሄድ እኮ አይጠበቅብንም። በዳሽን ባንክ ሱፐር አፕ እኮ መክፈት ይቻላል እዚህ ስልካችን ላይ። ጓደኛዬ የልቤ ሰው ዳሽን ባንክ አንድ እርምጃ ቀዳሚ
ቀዳሚ ከፊት ነው ቀዳሚ የዱላላ ህዝብ ሆይ ንጉሥ አበቃል ፊታችሁ ቆሜያለሁ። ዛሬ የተቀደሰች ቀን ናት። ለኔ ስጦታ የምትሰጡበት ቀን። ዘብ አቤት ንግሥት ሆይ። የመጀመሪያ ስጦታ አቅራቢውን አስገባው። ታዛዥ ነኝ። ንጉሥ ሆይ እኔ ለእርሶ የሚመጥን ላቅ ያለ ስጦታ ነው ይዤ የመጣሁት። ሙሽ ይሄ ነው ለኔ የሚመጥን። ማርች ጨርሱት። ምንድነው የምትሰሩት? ጨርሱ አላለችም እንዴ? ታዲያ ሰውየው ነው አሙዙን አልኩኝ እንዴ? አረ ንጉሥ ሆይ ምን አረኩ ነኝ እንዴ? አረ ወይኔ ሁለተኛውን ሰው አቅርቡት። የማንም ከንቱ አበሳጮት አይደል ንጉሥ ሆይ? እኔ ክሶታለሁ። ማስቲ ቆቀረው አንቺ ምን እሺ ነው ሙድ እያዘብኝ ነው ያሉት? አይዞህ በቃ እንዴት አልናደድም? እናንተ ንጉሳችሁ ላይ ሙድ እያዛችሁ ናላችሁ። ተዘጋ ውጓት አንቺ ሰው ነሽ። ቆቆሪትሽ ትመጫለሽ። ቆቆሪትሽ ትመጭ ንጉሳችንን ማጫወቻ ታርጊያለሽ። ደሞ ትበላለች እንዴ? አንቺ ትበያለሽ? ስጦታ አምጥተሽ ምንድነው? ቆይ ምንድነው? ውጓት አላልክም እንዴ? እና በነገር ነው የምትወጓት? ምን አውቃለሁ። ኧረ ስንት አይነት ሰው አለ፣ ስንት አይነት ሰው። ወይ ደህና ነገር አሰጡ፣ እዚህኛን ያስቆሙናል። ምን ደህና ነገር ኖሮሽ? ምን ለማለት ፈልገህ ነው? የነፈዘቀ ያበደ ስጦታ አለኝ እኔ። ዳሽን ባንክ ሱፐር አፕ ይሰኛል። ዳሽን ባንክ ሱፐር አፕ የነዳጅ ክፍያን ጨምሮ በውስጡ የተለያዩ ሚኒ አፖች አካቷል። ላይፋችሁ ነው የሚቀለው ነው የምላችሁ። ያበደ ስጦታ ነው ይሄ። አልነገርኳችሁም ለካ ከፊውቸር ነው የመጣሁት። ማዘሮ አረ ይሄ ቦርሳ እዚህም የለም። ታዲያ ምን በላ ይባላል? የት ሄዳል ተቤቱ? እኔ እንጃ። እኔ ምን አውቃለሁ? ይኸው ማዘሯ ኩሽን አርገሽው ነው። አገኘህልኝ? በቃ ማርያ ወንድምሽ ኩሽን አግኝቶታል። ታዲያ አትነግሪኝም እንዴ? እኔ አላሳዝንሽም እንዴ? ጉልበት እኮ ያልቃል እንዴ? ታዲያ ቃል ጠፍቶ ዝም ልበል? ቆይ ግን አንተ አታፍርም? ቁርስ ምሳ እራት ለማምጣት ነው ካልጋ የምትወርደው? ታዲያ ምን አጨውሽ? ደግሞ ምን አገባሽ? ቆንጆ ባል መቼስ እንዳንተ ፉንጋ አላገባም። አንቺ የህፃን ልጅ ማስፈራሪያ ቆንጆዬ ጉማሬ ስታስጠላ። አንዴም አንቺን እያየሁ ስበላ ምግቡ ላይ ስማማኝ ስለሚችል ከፊቴ ዞርትይልኝ ነው። አንቺ የተረገምሽ። ወይኔ ያለቀሽም ማርያ፣ ወይኔ ያለቀሽም። ወይ በሞትኩት። በስመ አብ ወወልድ ወመንፈስ ቅዱስ። ማርዬ ማዘሮ አንቺ ነይ። ማዘሮ ምን ሆንሽ? ነይ ዛሬ ማዘሮ ታስጥልሽም። ማዘሮ ትዳር ካደረኩ እናንተ ልጆችን ወልጄ እስከ ዝርሚያችሁ ድረስ የጤፍ ዕቃዬ ባዶ ሆኖ አያውቅም። በቃ ትጨነቂ ማዘሮ፣ እንጀራ እንገዛለን። እቺ ደግሞ ማዘሯ እኔ ጋር ብር አለ። ቆይ ልዘዝ። አይድሊ የልጅ እጅ ላይ ልውደቅ። አረ ማዘሯ እንደዚህ አይባልም። ልጆችሽ አይደለን እንዴ? ያው ታዘዋል። ደግሞ ድጋሚ እንደዚህ እንዳትይ። እናቴ ነሽ፣ ግዴታዬ ነው። ኬቢ አጀለስ ቆይ መጣው። ማዘሯ ማዘሯ በቃ ጤፍ እስኪመጣ ድረስ ትንሽ ረፍታል። ይኸው ሸሚዙ ግን አልታጠብም። ምን ሆነ ነው? በእናትህ ቀጠሮ አለኝ እያልኩ እና አሁን ባሁን ነግረኝ ምን ላድርግ? ኬቢሻ በቃ ፒስ ይመችሽ። ቡርሺ ነው እና ምን ይሆናል? የተሰኝ እንዴ ማምጣሽ ከሪ አንተ አታርፈም። አንተ እኮ ነው እንዴ ማዘሯ ቡርሺ ጉዞ
ተዋት፣ እሱ አሰማ። አሁን ሴትዮዋ አሉ አትጫጫው። እኔ ደርሼ መጣሁ። ተወደነው እንጂ ወደንም አልነበር ቀን ሰቶ ቀን ሲሽር ተገኘው ካንቺ ስር በማንስ ይባላል ኬቢ ምን ፈለግሽ? ነግሬህ ነበር እኔን አታናደይ ብዬ። ደሞስ እስካናባባሉ ብድሩን የማይመልስ ልጅ አይወለድ ይባል የለ። ማርያምን አለቀሽ። አልከፍትም። አሳይሻለሁ። ሄሎ፣ በር ላይ ነን። እሺ መጣሁ። አሳይሻለሁ። አንቺን ግን አመሰግናለሁ ልጅ። በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀው የዳሽን ባንክ ቨርቹዋል ማስተር ካርድ ለተለያየ ግብይቶና ክፍያው በመዋል ሁሌም አንድ እርምጃ ወደፊት ከዳሽን ባንክ ጋር